ይኸውላችሁ እየከታተፍን ነው። እዚህ ጋር ምስር እዚህ ጋር ቅመማ ቅመም ቆላ ነው። ይኸውላችሁ ስንት አይነት ቅመማ ቅመም መሰላችሁ? 7 እዚህ ጋር 7 ቅመም ኮረሪማ፣ ጥቁር አዝሙድ ሰላም አለይኩም ወራህመቱላሂ ወበረካቱ። የፈሪሃና የፍርዶስ ቤተሰቦች እንዴት ናችሁ? አላችሁ? የዛሬ ውሎ ላሳያችሁ ነው። እዚህ ጋር ይኸውላችሁ በርበሬ እያሰጣሁ ነው። በርበሬ አስደምድሜ ሲደመደም አላሳየኋችሁም፣ አልተመቸኝም ነበር ለመቀረጽ። እስኪ በርበሬ ነገር ዋጋዋን ብታው ከባድ ናት፣ በጣም ውድ ነው። አሁን እቺ በርበሬ ስንት የያዘ ትመስላችኋል? ወደ 4000 ብር ይዛል። አሁን እቺ 4 ኪሎ ናት። እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ደግሞ እዩልን፣ እይታ የለንም። እዚህ ጋር ይኸውላችሁ እያስጣጣሁ ነው፣ ሰጣሁት ነፃ እያስመታሁ ነው እላችኋለሁ። ይኸውላችሁ አሁን ደግሞ በርበሬን ካሰጣሁ በኋላ ገበያ ሄጄ ጎመን ገዝቼ መጣሁ ምሳ ለመስራት። እዚጋ ምሳ እንሰራራ ነው፣ እንከታተፍ ነው እላችኋለሁ። ሽሮና ጎመን እንሰራ ነው። አብራችሁ ተከታተሉ፣ አበረታቱን እስኪ። ድንች እንትን እያልኩ ነው። ሁላችሁ ጎመን ስንት ይመስላችኋል? ይሄ ጎመን ሁላችሁ ውዶቼ፣ እንግዲህ እዚህ ጋር ሽንኩርታችንን እያቁላላን ነው። ዘይቱ እምቢ አለ፣ አወጣም እያለ ነው። ዘይት እንደተወደደ አውቆ መሰለኝ እምቢ አለው። ምን ላድርገው? ረግቷል፣ በጣም ድንጋይ ሆኖ ቅዝቃዜ ስላለ ፀሐይ ላይ ደግሞ አላደረኩትም፣ ረስቼው ይኸውላችሁ በግድ ወጣ። እዚጋ እያማሰልን ነው እላችኋለሁ። ዘይታችንን አድርገን ኧረ እምቢ አለ ዘይቱን። ይሻላል ወየው የሰው አለ። በቃ ነው እንዴ? ከዚህ በላይ አናረግም። በቃ በቂ ነው። እሱን እንትን ስመታ ዘቀዝቅ ሽንኩርቱ ወረረ። ያው መቼም ስቶቧ ፓወር የላትም እንጂ በደንብ እዚህ ጋር ይኸውላችሁ አበሳስለን መጣን። በርበሬያችንን አገር አድርገን እዚህ ጋር ምስራችንን አደረግን። እያማሰልን ነው እላችኋለሁ። ሁሉንም አላሳየኋችሁም፣ ቀጥታ ለመቀረጥ አልተመቸኝም። ልጆች ጋር እየተንጫጫሁ ስለነበረ ቀንጠብ አድርጌ ነው እዚህ ጋር ማሳየት ያዝኩት። ጨርሻ አላሳየኋችሁም። ተሰራራ ሁላችሁ። ስቶፕ ደግሞ ፓወር የለውም፣ ዝም አለ ጭራሽ አይንተከተከ። በሳት መስራት ይሻላል። ይሄ የስንፍና ስራ ይባላል። ስቶፕ ፓወር የለም እኛ ጋር። ጧት ሱብሂና ማታ 4 ሰዓት ወዲያ ፓወር አለ፣ በደንብ ያሰማል ያን ጊዜ። ይኸውላችሁ እዚህ ጋር እንግዲህ እያማሰልኩ ነው። አበስ ይዘና እላችኋለሁ። አብራችሁ ተከታተሉ እስኪ። እንግዲህ አበረታቱ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስኪ አበረታቱን፣ አስደስቱ። በቃ ባንዴ ሞኔታይዝ ሰብስክራይባችንን ሞልቶ በቃ ምን ችግር አለው? ጫን ብትሏት ከሁላችሁ። እስከ ደግሞ ጎመኔን ከታትፌ አምጥቼ ጨማምሬ ያለው
ልሰራ ነው እላችኋለሁ። እዚህ ጋር በሸክላ ስቶፕ ነው። አሪፍ ነው። ያሰማ ይበስላል። ድንቻችንን ይኸው እዚህ ጋር ተላይ ጣል ጣል እያደረግን ነው። ተስራ ብሬ ሽንኩርቱ ጋር አላቁላላሁትም። እኔ እንደዚህ ነው የማደርገው። እንደዚህ ነው የሚመቸኝ። እንደዚህ አደርግና ክድና አደርገዋለሁ። ከዛ በእንፋሎቱ ይበስላል ድንቹ። እንግዲህ እስኪ አብረን እንስራ እንጨራረስና እንመጣለን። እንበላለን አብረን። የወጋ ወጋ አደረኩት ጎመኑ ጋር ወደ ውስጥ ትንሽ ገባ ገባ እንዲል እዚጋ ክድና አድርገዋለሁ። በእንፋሎቱ በቃ ሙክክ ይልልና ምርጥ ነው። ከሁላችሁ እዚጋ ደግሞ የበርበሬ ቅመም አመጣሁላችሁ እላችኋለሁ። ምሳችንን በልተን ታበቃን በኋላ አልቀረጽንላችሁ ለቃቅመን እንግዲህ ያው አመስ አመስ እናደርጋለን። ሞቅ ሞቅ ትንሽ ሞቅ ሞቅ ሲል አሪፍ ነው ለሽታው። እዚህ ጋ ሮዝመሪ ወይም አዝማሪ ነው አመስ አመስ እያደረኩ ነው እላችኋለሁ። ከሁላችሁ እዚህ ጋ እንግዲህ ቆርጬ ታበቃሁ በኋላ ሁሉንም መጥቼላችኋለሁ እላችኋለሁ። ሰባት ቅመም አለ፣ ነጭ አዝሙድ፣ ኮሰረት፣ በሶ ብላ አለ፣ ጦስኝ አለ፣ ጥቁር አዝሙድ፣ ኮረሪማ አለ። ይህን ይመስላል የኔ የበርበሬ ቅመም። እናንተሳ ምንድን ነው የምትጨምሩት? ምን አይነት ቅመማ ቅመም ነው? በኮሜንት አሳውቁኝ እስኪ እንድጨምር ማለት። እንግዲህ እናደራርግና ሽቧችንን ደግሞ እዚህ ጋ ሞቅ ሞቅ እያደረግን ነው። እርጥበት ስላለው እንዳይለዝብን፣ በርበሬው እንዳይለዝብን ስናስፈጭ እንዲወርድልን በደንብ አላችሁ። እንግዲህ በስተመጨረሻ ይሄን ይመስላል በርበሬያችን። በነገራችን ላይ ካሜራውን እንትን ብሎብኛል፣ አጥቁሮብኛል።